ሰላም እንኳን ወደ ቻናላችን በደህና መጡ። ዛሬ የማይረሳ ጉዞ ወደ አንዱ አፍሪካዊ የዱር አራዊት መዳረሻዎች እንሄዳለን። ወደ ማሳይ ማር ብሔራዊ ፓርክ አብረን እንቃኝ። በኬንያ እምብርት ላይ የሚገኘው ይህ አስደናቂ የምድራችን ብሔራዊ ጥበቃ ብቻ አይደለም፣ ህይወትን የሚሰጥ ስነ ምህዳርም ነው። ስለዚህ ተቀመጡና ዘና ይበሉ እና የማሳይ ማርን ድንቅ ስራዎችን እንቃኝ። የማሳይ ማር ብሔራዊ ፓርክ በግምት 580 ካሬ ማይል የሚሸፍን ሳቫና ሲሆን በግራር ዛፎችና አልፎ አልፎ በወንዞች ይታወቃል። በ1961 የተመሰረተው ስያሜ የተሰጠው ከዚች ምድር ጋር ለዘመናት በኖሩት የማሳይ ህዝብ ስም ነው። ተጠባባቂው ትልቁ የሴሬንጌቲ ስነ ምድር አካል ነው። እናም በልዩ ልዩ የዱር አራዊት ይታወቃል። ማሳይ ከፊል ዘላኖች አርብቶ አደሮች ናቸው። በደመቀ ባህላቸውና በትውፊታዊ አኗኗራቸው ይታወቃሉ። ለዚህ አስደናቂ መልክዓ ምድር ጥበቃ ወሳኝ ሚና ይጫወታሉ። ይህም የዱር እንስሳትና ቅርሳቸው አብሮ እንዲበለጽጉ በማረጋገጥ ነው። በተፈጥሮ ውስጥ በጣም አስደናቂ ከሆኑት ክስተቶች አንዱ እዚህ በማሳይ ማር ታላቁ ፍልሰት ነው። በየዓመቱ ከ2 ሚሊዮን በላይ የዱር አራዊት፣ የሜዳ አህያ እና ሌሎች እንስሳት ከታንዛኒያ ሴሬንጌቲ ተነስተው ምግብና ውሃ ፍለጋ ወደሚገኝ ለምለም ማሳይ ማር ይጓዛሉ። ይህ አስደናቂ ጉዞ አዞዎች ተደብቀው የሚቆዩባቸው አደገኛ የወንዞች መሻገሪያዎችን ያካትታል። በየዓመቱ በሺዎች የሚቆጠሩ ጎብኚዎች የሚስብ የተፈጥሮን ጥሬ ውበትና የህይወትን አዙሪት ለማየት የሚያጓጓ አስደናቂ ትዕይንት ነው። ማሳይ ማር አስደናቂ የዱር አራዊት መኖሪያ ነው። እዚህ ላይ አንበሶች፣ ነብሮች፣ ዝሆኖች፣ ጎሾችና አውራሪስን ማየት ትችላላችሁ። እያንዳንዱ እንስሳ የዚህን የበለጸገ የስነ ምድር ሚዛን ለመጠበቅ ወሳኝ ሚና ይጫወታል። አንበሶች በሜዳ በኩራት ይሄዳሉ። ዝሆኖችም በግራር ጫካ ውስጥ በግርማ ሞገስ ይራመዳሉ። ነብር በዛፍ ቅርንጫፎች ላይ ሲቀመጥ ይታያል። የጎሽ መንጋዎች በሳር ሜዳ ውስጥ በሰላም ይሰማራሉ። የማሳይ ማርን መጎብኘት የዱር አራዊትን ህይወት መመስከር ብቻ አይደለም፣ ለማየት የሚጠበቀው ጀብድ ትልቅ ነው። የመጠባበቂያ ቦታውን ለመለማመድ በጣም ጥሩ ከሆኑ መንገዶች አንዱ በተመራ የሳፋሪ ጉብኝት ነው። ወደ ሳፋሪ ተሽከርካሪ ይግቡና እንስሳት በጣም በሚንቀሳቀሱበት ጊዜ ቀን ወይም ምሽት ላይ አስደሳች ከሆነ ጨዋታ ጉዞ ይጀምሩ። ለየት ያለ እይታ በፀሐይ መውጣት ሞቃት የአየር ግልቢያ ለመውሰድ አስቡበት። ፀሐይ ስትወጣ ከሳቫና በላይ መንሳፈፍ ፈጽሞ የማይረሱትን ልምድ ይፈጥራል እና ካረፉ በኋላ በሻምፓኝ ቁርስ መውሰድዎን አይርሱ። የማሳይ ማር ለዱር አራዊቶች ወዳዶች ገነት ሆኖ ሳለ ተግዳሮቶችም ይጋፈጣሉ። ደን ማጥፋት፣ የመኖሪያ አካባቢ ማጣትና የአየር ንብረት ለውጥ ረጋ ያለ ስነ ምድሩን አደጋ ላይ ይጥላሉ። ደግነቱ ይህን ተፈጥሯዊ ድንቅ ለመጠበቅ የተለያዩ የጥበቃ ጥረቶች እየተደረጉ ነው። የአካባቢ ማህበረሰቦች ለዱር አራዊት ሆነ ለሰዎች የሚጠቅም ዘላቂ ቱሪዝምን በማስተዋወቅ በጥበቃ ስራዎች ላይ በንቃት ይሳተፋሉ። ለአካባቢ ጥበቃ ተስማሚ የሆኑ ልጆችን በመደገፍና በማህበረሰባዊ ፕሮግራሞች ላይ በመሳተፍ ጎብኚዎች ይህን አስደናቂ መልክዓ ምድር ለወደፊት ትውልዶች ለመጠበቅ አስተዋጽኦ ያደርጋሉ። ወደ ማሳይ ማር ጉዞውን በማቀድ ላይ ኖት? እያንዳንዱ ጠቃሚ ምክሮች እዚህ አሉ። በመጀመሪያ ለምርጥ የዱር አራዊት እይታ ከጁላይ እስከ ጥቅምት ባለው ደረቅ ወቅት ሲጎብኙ፣ ነገር ግን እነዚያን የማይረሱ ጊዜያቶችን ለመቅረጽ ጥሩ ካሜራና የፀሐይ መከላከያ ያሉን አስፈላጊ ነገሮችን ያካትቱ።
የሀገር ውስጥ ምግብን ከመሞከሮ አያመልጡም። እንደ ኡጋሊና ኒያማ ቶማ ያሉ ባህላዊ ምግቦችን የኬንያ ባህላዊ ምግቦች ይሰጡታል። ይህን ውብ ምድር ስትቃኙ የአካባቢ ወጎችን አክብሩ። በማሳይ ማር ብሔራዊ ፓርክ ውስጥ ያደረግነውን ጉዞ ስናጠናቅቅ ለዚህ አስደናቂ ስነ ምህዳር ትልቅ አድናቆት እንዳገኛችሁ ተስፋ አደርጋለሁ። ከጫካው የዱር አራዊት እስከ ማሳይ ህዝብ የበለጸገ ባህል ድረስ እዚህ የምናገኘው ብዙ ነገር አለ። የዚህ ምናባዊ ሳፋሪ ፓርክ ከወደዳችሁ የማሳወቂያ ደወል መምታቱን አይርሱ። ሐሳቡን ከዚህ በታች ባሉት አስተያየቶች ውስጥ ያካፍሉ። የማሳይ ማርን ጎብኝተዋል ወይስ አቅደዋል? እና ሰብስክራይብ ማድረጉን አይርሱ። መልካም ቆይታ። አመሰግናለሁ።